ሰላም ሰላም እንዴት ናችሁ? ያለው እግዚአብሔር ይመስገን ክብር ለመድኃኔዓለም። ውድ የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። እንግዲህ ለእናንተ ይጠቅማል ያልኩትን ነገር ይዤላችሁ መጥቻለሁ። እናንተ የሚጠበቀው ላይክ፣ ሰብስክራይብ ማድረግ ብቻ ነው። ቤተሰብ እንሁን፣ በአብረን እንስራ። ወዶችዬ ምንም የማይቻል ነገር የለም፣ ይቻላል። ሁሉም ነገር ይቻላል። የማይቻል ነገር ስለሌለ እኔ በተቻለኝ መልኩ ደግሞ እሺ ወዶችዬ አሁን ወደ ቪዲዮ እሺ ወዶችዬ እንዴት ናችሁ? ዛሬ እንግዲህ ቃል በገባሁት መሰረት ፌስቡክ ፎሎወራችሁን እንደዶችዬ አብራችሁን ቆዩ። እንደዚህ ተገባን ወዲያ እዚህ ጋር ፊት ለፊት ፎሎወር ምልክት እንዲመጣልን እንዴት ማድረግ እንደምንችል ለማሳያችሁ ወዶቼ። በነገራችን ላይ ይሄ በጣም ይጠቅመናል። አካውንታችን ቶሎ የሚያሳድገው አንደኛ ደረጃ ይሄ ነው። ፎሎወራችን ማንኛውም ሰው ገብቶ ፎሎወር እንዲያደርገን ልክ እንዳጋጣሚ እንኳን ራሱ ነካ አድርገውት አይታውት መለሳይ ፎሎወሩን ሲያት ነካ ያረጉታል። ስለዚህ ያ ማለት ፎሎወራችን ቶሎ ያድጋል ማለት ነው። ሰው እንትን ወደ ቢዝነስ አካውንታችንን ለመቀየር አንደኛ ፎሎወራችን መጭንት ማለት አለብን። ስለዚህ ውዶችዬ አሁን ይሄ እንዴት ይመጣልናል የሚለውን ሴቲንግ ውስጥ ገብተን እናስተካክላለን። እዚህ ጋር 3 ሰረዟን ነክተን ወደ ሴቲንግ እንገባለን። ወደ ሴቲንግ ተገባን ወዳ እዚህ ጋር ሴቲንግ የምትለውን ነካለን። እዚህ ጋር ሴቲንግ የምትለውን ተነካን ወዳ እንደዚህ እንፈልጋለን። እዚህ ጋር ሆም አፕሎድ ኮንታክት እዚህ ጋር የሰርች ምልክትና የሰው ምልክት ያለባትን ያው እንግሊዘኛ ብዙም ስለማልችል ነው ወዶቼ፣ በስርዓት እናንተ ብቻ ተከታተሉ። እያንዳንዱን ምንካውን ተነካችሁ አይድ እዚህ ጋር የመጀመሪያውን እንነካለን። እዚህ ጋር ኤቨር ላይክ አረጋችሁት እዛ ጋር አይታይም። ስለዚህ እዚህ ጋር ፍሬንድ የሚለው ማረግ አለብን። ይቅርታ እዚህ ጋር ፍሬንድስ የምትለው መሆን አለባት። እዚህ ጋር ፍሬንድ የምትለውን ሴፍ እናርግና እንወጣለን። ከዛ እዚህ ጋር ፔፕል መሆን አለበት። እዚህ ጋር ያለው እንግዲህ እዚህ ጋር ማለት አለባችሁ። እዚህ ጋር ከላይ መጀመሪያ ላይ ያለችውን ነው ገብታችሁ ኤቨር የሚለውን ፍሬንድ ማድረግ አለባችሁ። እዚህ ጋር ተሆነ እዚህ ጋር ፍሬንድ የሚለው ላይ ማድረግ አለባችሁ። ስለዚህ እሱን እንደዚህ ታረጉና ሁለተኛው ላይ ያለው ፔፕል ነው መሆን ያለበት። ሁለተኛው ላይ ያለው ላይ ፔፕል ነው መሆን ያለበት። እነኚህ እንደዚህ ታስተካከለችሁ ወዳ ቀጥታ ከዚህ ትወጣላችሁ። አሁን ይሄንን እንዴት ተቀየርና ለመቀየሩን ለማወቅ ራሳችሁ ደግሞ ቼክ ማድረግ አለባችሁ። መልሳችሁ እዚህ ጋር 3 ሰረዟን ትነኩና ወደ ሴቲንጋችሁ ትገባላችሁ። ወደ ሴቲንጋችሁ ተገባችሁ ወዳ እዚህ ጋር የአይን ምልክቷን ቪው የምትለውን የአይን ምልክቷን ትነካላችሁ። ከዛ ሰዎች እናንተ አያችሁ ፎሎወሩ። አሁን ይሄንን ሰዎች እናንተ አካውንት ጋር ሲገቡ ያለው ፊዚካል ነው ማለት ሰዎች እናንተ ሲያዩ የእናንተን ፕሮፋይል እንዴት እንደሆነ በሰው አካውንት እንደገባችሁ ቁጠሩት። ይሄን ማለት ነው። ስለዚህ እዚህ ጋር ፎሎወር የምትለው መጣች። ይሄንን ተጭነው በቀላሉ ሰዎች እኛም ፎሎወር ማድረግ ይችላሉ ማለት ነው። ስለዚህ እናንተ መንጣትና ለመምጣቱን እርግጠኛ ለመሆን እንደዚህ አድርጋችሁ ቼክ ማድረግ አለባችሁ። እዚህ ጋር የአይን ምልክቷን ነክታችሁ ቼክ ማድረግ አለባችሁ። አሁን ያው ኖርማል እኛ እንትን እንደምንለው ነው፣ ግን ለማየት እዚህ ጋር አሁን መልሳችሁ ደግሜ አሳየሽ እንዳትሉ ልክ እንደዚህ እንዲሆንላችሁ መልግጣችሁ ቼክ ማድረግ አለባችሁ። እንኳን እሱን አይደለም ሌላ ነገርም ኤዲቲንግ ምናምን ፎቶአችሁን በደንብ ማሳመር ተፈለጋችሁ እንደዚህ በሰው እይታ እንዴት ነው የኛ ፕሮፋይሎች የኛ እንዴት ነው የሚታየው በሰው እይታ ብላችሁ ለማወቅ ራሱ በጣም ጥሩ ነው። ተጠቀሙበት ውዶቼ። ቪዲዮውን ተጠቀማችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ውዶቼ። አመሰግናለሁ።